ከግብጽ ይወጣል። የእናንተ የመጀመሪያ ልጃችሁ ግን በግብጽ ይሞታል። ይሄ ነው የእግዚአብሔር ፍርድ። ሃሌሉያ። ማንቱ ካቫርሞ ሳፕሬዲስቴ ኮምፕራዶቪያስ። እንደዚህ ብላችሁ ተናገሩ። እጆቻችሁን ዘርጉ። እኔ በሉ የእግዚአብሔር የበኩር ልጅ ነኝ። እኔ ከግብጽ ወጣለሁ፣ ከግብጽ ወጣለሁ፣ ከግብጽ ወጣለሁ። ከዓለም ወጥቻለሁ፣ ከዓለም ወጥቻለሁ። ከፈርዖን ወጥቻለሁ፣ ከግብጽ ወጥቻለሁ፣ ከፍርድ ወጥቻለሁ። ሰይጣን ግን ከነጭፍራው በሲስተሙ ውስጥ ለዘላለም ይፈረድበታል። እስቲ አጨብጭቡ። ሃሌሉያ ሃሌሉያ። ፈርዖንና አማልክቱ ሃሌሉያ ነፃነት ነው፣ ለኛ አርነት ነው። ለግብጽ ለሥርዓቱና ለዓለም ለሰይጣን ደግሞ ምንድነው? ፍርድ ነው። እጆቻችሁን ዘርጉና አንድ ጊዜ ፍርድ እናስተላልፋለን። በጌታ በኢየሱስ ስም በሉ። በእኔ ላይ ልትሰለጥኑ በዓለም ሥርዓት በአእምሮዬ ውስጥ በአካሌ ላይ ልትሰለጥን ያለ የሰይጣን ወኪል ራሱ ሰይጣን አጋንንታዊ አሰራር የዓለም ሥርዓት በኢየሱስ ስም ከላይ ላይ ተነሱ። እኔ ነፃ ነኝ። እኔ የበኩር ልጅ ነኝ። እኔ የእግዚአብሔር ልጅ ነኝ። ባርነት ለኔ አይደለም፣ ባርነት ለኔ አይደለም በሉ። ነፃነት ለኔ ነው። አርነት ለኔ ነው። በኢየሱስ ስም ነፃ ነኝ፣ ነፃ ነኝ፣ ነፃ ነኝ፣ ነፃ ነኝ፣ ነፃ ነኝ። በኢየሱስ ስም ነፃ ነኝ፣ ነፃ ነኝ። በኢየሱስ ስም ነፃ ነኝ። በጌታ በኢየሱስ ስም ፓራዲካስ ፓሮ ቤኔካትሬሲስ ኦንሽ አዛንዶ ፌረደነስ ሄስ ሃሌሉያ። በጣም ደስ ይላል። ዋው! ክብር ሁሉ ለኢየሱስ ይሁን። የሚገርመው እንዳልኳችሁ ከግብፅ አሁን በእንደዚህ አይነት በመዋጀት ሥራ ዳግመኛ እግዚአብሔር በበግ አማካኝነት በብዙ በጎች ለእስራኤል ቤት ለእያንዳንዱ ቤት አንዳንድ በግ አደረገና በዋጋ በደም ገዝቶ አወጣቸው። ስለዚህ ምን ሆነ? ልክ የኤርትራ ባህር ሲሻገሩ ምን ሆኗል? ግብፅም ፈርዖንም ስርዓቱም እዛው ቀርቷል። አይደለም እንዴ? ተፈርዶባቸዋል። የቀሩት ምን ውስጥ ገብተዋል? ኤርትራ ባህር ውስጥ ሰጥመዋል። በቃ እዛ ቀርተዋል። አሁን የእስራኤል ሕዝብ ምንድነው? ከጨቋኙ ምን ሆነ? ተላቀቀ እንላለን። ነገር ግን ልክ እግዚአብሔር ወደ ከነዓን ወደ ሙላቱ ምድር ሊያደርሰው የነጻነቱን ኃላፊነት የሚወጣበት በውስጡ ያለውን ብቃትና ራዕይ በሙላት የሚገልጽበት የከነዓንን ላይፍ ሊያወርሰው ሲል የሚያልፍበት የምድረ በዳ ሥራ ስለነበረ እግዚአብሔር በምድረ በዳ 40 ዓመት ለ11 ቀን ወይም ለ40 ቀን የሚፈጅበትን 40 ዓመት የፈጀበት ለምን ነው ታውቃላችሁ? ጭቆናውን ከውስጥ ማውጣት ስለተቸገሩ ነው። የ11ዱን ቀን ወይም የ40 ቀኑን እንደሚባለው ወደ 40 ዓመት ወስደው ከከነዓን ሙላት የጎደሉት ጨቋኙ አይደለም። ጨቋኙንማ ትተውታል። አሁን ግን ምን ያዛቸው? ጭቆናው ያዛቸው። ስለዚህ ምን ይላሉ? ጭቆናው ውስጣቸው ስላለ እንዲህ ይላሉ። እስቲ ወደ ዘጸአት ቶሎ እንሄዳለን። ይቅርታ፣ ዘኍልቍ ቶሎ ዘኍልቍ ላይ ሃሌሉያ ሻንፍራዱ ፊሪስታንጎ ቬር ፓኖሴት ምዕራፍ 11 በመካከላቸውም የነበሩ ቁጥር 4 የነበሩ ልዩ ሕዝብ እጅግ ቆመጁ። የእስራኤል ልጆች ደግሞ ያለቅሱ ነበር። የምንበላው ሥጋ ማን ይሰጠናል? በግብፅ ያለ ዋጋ አጠላው የነበረ አሳ፣ ዱባው፣ ቡጢሁም። ይሄ ቡጢሁም የሚባል ነገር አስቸጋሪ ነው ለማንበብ። ኩራቱንም ይላል። ምን አይነት ነገር እንደሆነ አይታወቅም። እንግዲህ ቀዩንም ሽንኩርትናችን እንኳን እናቃታለን፣ ነጩንም ሽንኩርት እናስባለን።
ይኸውልህ እናስባለን፣ አስምሩባት፣ እናስባለን። ማሰብ ከየት ነው የሚመጣው? ከውስጥ ነው። ምንድነው? መና እየበሉ የሚታያቸው ወዴት ነው? ሽንኩርት፣ ሽንኩርት፣ አሳ፣ ዱባ ምናምን ቢጡ ይሄ ኩራት የሚባሉ ይታያቸዋል። እዚህ መና ይበላሉ፣ እዛ ጋር መና ይበላሉ። እግዚአብሔር መናውን ለ11 ቀን ወይ ለ40 ቀን ነው እንጂ ለ40 ዓመትም አላደረገውም። ነገር ግን ያን ለ11 ቀን ለ40 ቀን ያደረገውን ምንድነው? ይሄ መባ ስጋ ማለት ስጋ ምንድነው? አሳ ሸተተናል። ይሄ ነገር መንፈሳዊ ትርጉም አለው። ምንድነው መንፈሳዊ ትርጉሙ? እስቲ ቁጥር ምዕራፍ 13 ላይ እንሂድ። ዞሮ ይሄ የምግብ ትዝታ እንዳይመስላችሁ። የምግብ ትዝታ አይደለም። ይቅርታ አድርጉ፣ የምግብ ትዝታ አይደለም። እግዚአብሔር ከምግብ ጋር የሚጣላ አይመስላችሁ። እግዚአብሔር ምግብ ስለጠየቁ ይከስፋቸዋል። ኖ እግዚአብሔር ሌላ ስርዓት በልባቸው ውስጥ አይቷል። ከምግቡ ጋር ተያይዞ የመጣ በምግቡ ምሳሌነት የመጣ ሌላ ስርዓት ውስጥ አይቷል። ምዕራፍ 13 ቁጥር 4 እርስ በርሳቸውም ኑ አለቃ ሾመን ወደ ግብፅ እንመለስ ተባባሉ። ግብፅ ነው ውስጣቸው ያለው። የግብፅ ስርዓት፣ ግብፅን ይወዳሉ። ይህም ብቻ አይደለም። የሐዋርያት ሥራ ምዕራፍ 7 ቁጥር 39 ቶሎ እንሂድ። ምዕራፍ 7 የሐዋርያት ሥራ ምዕራፍ 7 39 አዲስ ኪዳን እንኳን በአዲስ ኪዳን የነበሩ በመንፈስ ቅዱስ ይመሩ የነበሩት የመጀመሪያዎቹ ሰዎች ይህንን ነገር ገብቷቸው ነበረ። ምዕራፍ 7 ቁጥር 39 ለእርሱም አባቶችን ሊታዘዙ አልወደዱም፣ ነገር ግን ገፉት ይላል። በልባቸውም ወደ ግብፅ ተመለሱ። ያላችሁ ሁልጊዜ ምንድን ነው የሚያደርጉት? የእስራኤል ሕዝብ ምድረ በዳ ላይ ወደ ግብፅ መመለስ ነው። ያንን ስርዓት ይፈልጉታል። ያ ስርዓት ቅድም እንደነገርኳችሁ እግዚአብሔርን የማያከብር ቃል ኪዳንን ሕዝብ የማያከብር ፍትህና ጽድቅ የሞላበት አይደለም። እንደገና ይህም ብቻ አይደለም። የሰውን ኃይል ወይም በሰው ውስጥ ያለውን ብቃት እንኳ የሚጠቀመው ለአማልክቱ ጉልበትና ስም እንጂ ለእግዚአብሔር ክብር አይደለም። ያንን ስርዓት ምን አሉ? ግብፅ ይሻለናል። አልገባቸውም፣ አልበራላቸውም የግብፅ ስርዓት። ስለዚህ ምንድነው ግብፅ ማለት? እኔ እኮ እንደዚህ ላደርግ የምችል ሰው ነኝ። አሁን እንደዚህ ሆንኩ ምድረ በዳ ላይ አመጡ አፈረኝ እንጂ ይህን መስራት እኮ እችላለሁ። አሁን ደግሞ በአማኝ ውስጥ የሚደረገው ምንድን ነው? እኔ ጌታን ተቀበልኩ እንጂ እኮ እንዲህ አድርጌ እንዲህ ሰርቼ እንዲህ አመጣው ነበር። ምን ይደረግን? ጌታን ተቀበልኩ። እቺ ቋንቋ መንፈሳዊ አትምሰላችሁ። ጽድቅ ነው፣ እርኩስ ነው። አንድ ጻድቅ ሲል ምንድን ነው የሚለው? እኔ እንደዚህ የተውኩለት እንዲያው ለጌታ ነው ብሎ አይደለም የሚተው፣ ለራሱም ነው። አሜን። ሌላው ደግሞ ትክክለኛ አሁን የሚኖሩበት የተጠራበት ዓለም ያንን ስርዓት ስለሚቃወም ስርዓቱን ከነ ውስጡ ፍላጎቱ ይጠላዋል እንጂ የጣለውን ነገር መልሶ እኔ እኮ እንዲህ ማድረግ እችል ነበረ፣ እኔ እኮ እንዲህ እንደነ ያ ነገር እስቲ ንገረኝ ምንድነው ስትሉት እንዲህ ብሎ የሚነግራችሁ ኃጢአት ያለበት ብር የሚያስገኝ ወይም ኑሮን የሚያመቻች ጥሩ ነገር ነው። ግን ኃጢአት አለበት። ያንን ነገር ነው ምንድነው? እኔ እኮ ይሄ ምንድነው? ከጨቋኙ ተላቀዋል። ጭቆናው ሰይጣን መጀመሪያ የሰደደው በአእምሮ ውስጥ ያለው ምሽግ ስርዓት፣ እርኩሰት የሞላበት አስተሳሰብ፣ ግብፅንና ዓለምን የሚወድ አስተሳሰብና ስርዓት ከውስጥ ስላልወጣ ያ ስርዓት ምን ያደርጋል? ውስጥ ሆኖ ይቃወማል እግዚአብሔርን። እግዚአብሔር ወደ ከነዓን ሲል እነሱ ወደ ግብፅ ይላል። በቃ ፈርዖን እኮ የለም። አሁን መጀመሪያ ይኸውላችሁ ግብፅ እያለ ትልቁ ቋንቋ የፈርዖን ነበር። ትዝላችሁ እንደሆነ እያንዳንዱ ዘጸአት ላይ ፈርዖን ምድረ በዳ ላይ ደግሞ ስትመጡ ፈርዖን የለማ። አሁን ምንድነው የተባለው? ግብፅ። በቃ ግብፅ። ሙሴ ማረባ አካቱ ግብፅ ከእናንተ ናውጡ። እነሱም ግብፅ። አሁን ግብፅ ነው። ግብፅ ጭቆናው ነው። ፈርዖን ጨቋኙ ነው። ከጭቋኙ ወጥተዋል። ከጭቆናው ግን አልተላቀቁም። የዛ ስርዓት አሁንም በልባቸውና በውስጣቸው መሽገዋል። ልክ አንድ አጋጣሚ ሲነሳ ወይም ጥማት ሲነሳ፣ ረሃብ ሲነሳ ወይም የሆነ በቃ ማለት መንገዱ አልመቻች ሲልና ማለፍ የሚገባቸው ሲሆን እሷን ትወጣለች። ድብቋ ነገር ወጣ ትላለች። ልክ አሁንም እንደዚህ እኮ ነው ክርስቲያኖች መቼ ነገርን እንደሚያወጡ ታውቃላችሁ? ምንም ነገር በሌለበት ምድረ በዳ በሆነና ጌታንና ቃሉን ብቻ በሚሰሙበት ህይወት ውስጥ በሚሆኑበት ጊዜ ላይ
ክርስቲያንን የዛን ቀን አዳምጡት። ያንን የሚያዳምጠውን በወረቀት ጻፉት። በወረቀት ስትጽፉት የዛ የግብፅን የዓለምን ሕይወት የሚናገር ቋንቋ ነው። ምሬቱ፣ ማግሮምረሙ፣ መቃረኑ፣ ከእግዚአብሔር ጋር መጣላቱ የሚናገራቸው ቋንቋዎች ሁሉ ተሰብስበው የዓለምን ስርዓት የሚወክሉ ናቸው። ለዚህ ነው ብዙ ጊዜ ክርስቲያኖች ምን እንደሚሆኑ ታውቃላችሁ? በጌታ ቤት ውስጥ 2 ዓመት 3 ዓመት ቢበዛ 4 ዓመት ይቆያሉ። አንዳንዶቹ 2 ዓመት ወደዛ ናቸው፣ እንደገና 2 ዓመት እዚህ ናቸው፣ እንደገና ደግሞ 3 ዓመት ይመለሳሉ፣ በ5ኛው ዓመት ደግሞ ሌላ ናቸው። ማለት በቃ እዚህና እዚህ ነው በቃ ማለት እዚህ ነው በቃ እዚህና የት ነው እዚህ ነው በቃ መመላለስ ነው መመላለስ። የሚገርመው ፈርዖን እኮ እግዚአብሔር ምን አይነት አምላክ እንደሆነ ወቁ። ፈርዖንን እግዚአብሔር የመጨረሻ እንዳይመጣ ከወንዙ እንዳይሻገር መታው። አሁን እኮ ፈርዖን ሳይኖር እነሱ ናቸው ወደ ፈርዖንና ወደ ግብፅ እንሂድ የሚሉት። ይሄ እኮ የሚገርም ነገር ነው። ይሄ ነው ይኸውላችሁ ፈርዖንን እግዚአብሔር የሚወታዋል። አሜን። ይኸውላችሁ ፈርዖንን መምታት፣ ሰይጣንን መምታት፣ አጋንንትን መምታት፣ ከላያችን ላይ ያለውን ጨቋኙን መምታት የእግዚአብሔር ነው። ጭቆናን ማውጣት ግን በቃሉ የኛ ነው። በቃሉ አማካኝነት በመንፈስ ቅዱስ ጋር በመቅረብ እግዚአብሔር ለሚለው ቃል በመታዘዝ እርሱ ቃሉን በማመን እኛ ምን እናደርጋለን? በቃሉና በውስጡ በመኖር በመታዘዝ ግብፅንና የግብፅን ስርዓት ነቅለን እናወጣለን። አሜን። ዕብራውያን ምዕራፍ 3 እና ምዕራፍ 4 የሚናገረው ይሄን ቢያምኑና ቢታዘዙ ወደ ከነዓን ይገቡ ነበረ። ምን ማለት ነው? ግብፅን አውጥተው ከነዓን እያሉ ለከነዓን ለተሰጠው ቃል ቢያምኑና ቢታዘዙ ከነዓን ይገባሉ፣ ግብፅ አይገዛቸውም ነበር ማለት ነው። ስለዚህ ምንድነው ይሄ ጭቆናውን ነፃ የምንወጣው በተጻፈው ቃል ነው። አሁን ደግሞ የተጻፈው ቃልና መንፈስ ቅዱስ የተሰጠን ከኛ ጋር በሚዋሃድበት ጊዜና ለእግዚአብሔር ራሳችንን አሳልፈን ለእግዚአብሔር ስናስደበድብ፣ ለእግዚአብሔር ራሳችንን ስናስገዛ፣ ለእግዚአብሔር ራሳችንን ስንሰብር፣ ለእግዚአብሔር እውነቶች ስንንበረከክ፣ ለእግዚአብሔር እውነቶች እያመመን ንቀለው እያል አፍርሰኝ ስራኝ እያልን ስንል ግብፅ የተባለው ስርዓት ከውስጣችን ተነቅሎ ይወጣል። አለበለዚያ ግን ግብፅ ወይም ዓለም ከውስጥ ካልተነቀለች ምን እንደሚሆን ታውቃላችሁ? ይኸውላችሁ ሰውየው ቀጥታ ፈርዖን ሳይመጣ ማለት ሰይጣን ሳይመጣ ራሱ ነው ወደ ሰይጣን የሚሄድልን። አለቃ ሾመን እርስ በርሳችን እንትን ብለን ተሻሹመን ምን ብለን እንመለስለት፣ እሱም ይቀበለናል። ሊቀበለን ሲል እኮ በግብፅ የመጣው እንደውም በኤርትራ ባህር የመጣው እግዚአብሔር ነው። እንደውም ሊወስደን ሲመጣ እየጓጓ ሊወስደን ሲመጣ እያለ ሊመጣ ሲል ባህር ከተትከው እኛ እንሄድለታለን ማለት እኮ። ታዲያ ለምን እኛ እንሄድለታለን? አለቃ ብቻ ተሻሹመን አንተ የሙሴ ትሆናለህ፣ አንተ አሮን ትሆናለህ፣ አንተ እንትን ትሆናለህ፣ አንተ ኢያሱ ትሆናለህ፣ ምን ችግር አለ? እንመለስ። አትመለስም እዚሁ ትቀራለህ አለው እግዚአብሔር። አይደለም እንዴ? አያችሁ ብዙ ጊዜ ክርስቲያኖችን ዳግመኛ የተወለዱ አሸናፊና የቃል ኪዳን ስምና የቃል ኪዳን አኗኗርና የሕይወትን ስርዓት የተከተሉ አማኞች በውድቀትና በቀንበር ስር የሚሆኑት ከጭቆናው ይልቅ ከጨቋኙ ይልቅ ጭቆናው ላይ ድል ስለማያደርጉ ነው። ጭቆናው ይኸውላ ጨቋኙ በጌታ በኢየሱስም እኮ ይሄዳል ብሎናል። በቃ እኮ መጽሐፍ ቅዱስ ሰይጣን ገስጸው ይሄዳል፣ ሰይጣንን በኢየሱስም በለው ይሮጣል። አይደል እንዴ? ሰይጣን ምን ሆኗል? ተረግጧል። እስቲ ተረግጧል በሉ። ተረግጧል። አሜን በሉ። እስቲ አንድ ጊዜ አሜን በሉ። ይሄ ማለት ደግሞ ሰይጣንን ማቅለል አይደለም። አንዳንድ ቦታ ላይ ዝም ብሎ ሰይጣን በቃ ቀለል ሰይጣን በወኔ ማቅለልና በመብት ውስጥ ሆኖ ማቅለል ይለያያል። በሕይወት ስርዓት ውስጥ በክርስቶስ ቃልና የሕይወት ስርዓት ውስጥ ሆኖ ሰይጣንን መቃወምና ማቅለልና ዝም ብሎ የሕይወት ስራ ሳይል ዓለም እዚህ ቁጭ ብላ በኢየሱስ ስም ሂድልኝ፣ በኢየሱስ ስም ውጣ፣ በኢየሱስ ስም ሂድ፣ አንተን አላውቅህም ሊልህ ይችላል። ሕይወቱ ስለማያውቅም አንተን አያውቅምና ላጥ አድርጎ ሊይዝህ ይችላል። ይሄ ደግሞ ሌላ ቴዎሎጂ አይደለም። ሊይዝህ ይችላል ማለት ይገባብሃል አይደለም፣ ይጨቁናል። መጥቶ እንደገና ሀሳብ ይሰጥሃል። በአገዛዙና በስልጣኑ ስር እንደገና በአንድ ኃጢአት ያንበረክክሃል ማለት ነው።
ስለዚህ ይኸውላችሁ ጭቆናውን ከውስጥ ማውጣት ነው። ስለዚህ ብዙ ጊዜ በውስጣችን ያለው ህይወት ሰይጣንን መቶታል በቃሉም ስልጣን። ጭቆናውን ግን ዝም ካል አንድ ጊዜ ጠብቆ ይወጣል። አጋጣሚ ነው የሚጠብቀው። አጋጣሚ ለምንድን ነው አሁን የክርስትና የአጠቃላይ በምድር ላይ ያለችው የቤተ ክርስቲያን የክርስትና ህይወት እየዘቀጠ የመጣው? ለምን ታውቃላችሁ? ማንኛውም ነገር ሲያመጣ እንዴ አንዳንዱ ታውቃላችሁ ገንዘብ ሲያገኝ ልክ ገንዘብ ሲያገኝ ቻው ለምን? አጋጣሚ ስላላገኘ ነው እንጂ መጀመሪያም ገንዘብ ስላላገኘ ነው እንጂ ሰውየው ገንዘብ ያገኝ መጀመሪያም ሄዷል እኮ። ገንዘብ ያገኘ ግን አጋጣሚው ነው የወሰደው። ግን መጀመሪያም ሰውየው የመሄድ ብቃት ነበረው። የመሄዱን ብቃት ደግሞ ሰይጣን ያመጣና ይሰጠዋል። ሁሉም በረከት እኮ ከእግዚአብሔር አይደለም። ብር ተብዬ እኮ ሁሉ ይቅርታ ታይገባቻል አይደል? ብር ተብዬ ሁሉ ከእግዚአብሔር ናት እንዴ? አይደለም። ፍጹም በረከትና ጽድቅ የሞላበት በረከት ነው ከእግዚአብሔር ነው። ምን ነው በጽድቅ የመጣች ብሎ ታጠግባችሁ ላይ በጽድቅ የመጣች ብቻ ናት በረከት የምትሆነው። በጽድቅ የመጣ አሁንም ደግማለሁ፣ በጽድቅ ያልመጣ ነገር ሁሉ የእግዚአብሔር በረከት አንለውም። ስጦታ አለው፣ አዎ አለ። ነገሩ ብር ነው፣ በረከት ነው፣ ምን ሁሉ ነገር አለ፣ አዎ ሊኖር ይችላል። በጽድቅ ካልመጣ ግን ይዞን የሚሄድ ነው፣ ይዞን የሚሄድ ነው። ስለዚህ ብዙ ጊዜ አጋጣሚ ነው የሚጠብቀው ሰው። ድንገት በቃ ሃሌሉያ ይላል፣ ያገለግላል፣ በቃ በጣም እንትን ይላል። በቃ ሃሌሉያ ስሙ ይክበር፣ ጌታ ይመስገን፣ አሜን አሜን፣ በቃ ጌታ ሆይ ሃሌሉያ ሃሌሉያ። አንድ ሰው መጥቶ ስሙን ከዚህና ከዚህ ሲያብጠረጥረው አይ እንግዲህ ለቀቅ አድርገኝ ብሎ ለመማታትና ለመደብደብ ወደ ኋላ አይልም። መጀመሪያውንም ቦታውን ስላላገኘው እንጂ ተደባዳቢነት ውስጡ አለ። ሰው ውስጡ አለ። ድንገት የሚመጣ ነገር የለም። ውስጥ ያለ ነው ከአፍና ከውጭ የሚወጣው ብሎ ኢየሱስ ዘንቶታል። በፕሪንሲፕል ደረጃ ጌታ ስሙ ይክበር፣ አሜን። ስለዚህ ማስፈተሽ ነው፣ መፈተሽ ያስፈልጋል። እንዲህ አይነት ሐሳብ ላይ ምን አይነት ሐሳብ ነው የማስበው? ሐሳቤን ነው የምመረምረው። ውስጤ ያለው ሐሳብ እንዴት እንደሚያስብ። አንድ ብርን ሲያስብ ለምንድንና እንዴትና ለምን ዓላማ ነው የሚያስበው? ያን ነው መመታት ያለበት። ብሩ አይደለም የሚመታው። በብሩ የብር ፍቅር ነው አይደለም? የክፋት ሁሉ ስር የሚሆነው ብርን መውደድ እንጂ ብር አይደለም እኮ መውደዱ። ስለ ብር ያለን አመለካከት ነው መመታት ያለበት። ይኸውላችሁ ስለ ሰው ክፉ ሲያደርገብን በሰው ላይ ክፉ ያደረገብን ነገር አይደለም መመታት ያለበት፣ ወይም ሰውየው ላይ ያለው ክፋት እኮ አይደለም መመታት ያለበት። ብዙ ጊዜ ችግራችን እኛ ሳይሆን ሰውየው ላይ ያለ ክፋት ሰውየው ራሱ ይምታው ነው። መጽሐፍ ቅዱስ ግን የሚለው ምን ታውቃላችሁ? ሰውየው ላይ ክፋቱ ለዘላለም ይኖር፣ ምን አገባ? ግን የአንተን ክፋት ንቀለው፣ ለሱ ሪያክት የሚያደርገው ምን ልክ እሱ ሰውየው ክፉ ሲያደርግብህ ምን ልታደርግ አስባል? ያንን አንተ ምታ። ኃላፊነት የእሱን መምታት ሳይሆን ያንተን መምታት ነው። የእሱ ውስጥ ያለውን መግደል ሳይሆን የአንተ ውስጥ ያለውን መግደል ነው የሚለው መጽሐፍ ቅዱስ። ስለዚህ የግብፅ ስርዓትና የስጋ ስርዓት በውስጥ ያለ ማንኛውም ከእግዚአብሔር ጋር የሚቃወም ስርዓት ምን መሆን አለበት? መመታት አለበት። ያ በደም ስርዓት ይመታል አይደል እንዴ? ሰይጣንና የሰይጣን ወይም የግብፅ እና በአጠቃላይ የፍርዖንና የአማልክቱ ነገር በደምና በክርስቶስ ማለት ነው። በክርስቶስ ሞትና ትንሣኤ ውስጥ ባለ ህይወት ስልጣን ይመታል። አሜን። እሱ ምንም ጥያቄ የለውም። በግብፅ ውስጥ ያለ የውስጣዊ ስርዓት ግን ምንድነው? በሌላ አስተሳሰብ መተካት አለበት። የሰይጣን ስርዓት፣ የሰይጣን አስተሳሰብ፣ የሰይጣናዊ አመለካከት፣ ዓለማዊ አስተሳሰብና አሰራር ሁሉ በሌላ አሰራርና አመለካከት ውስጣችን መተካት አለበት። አዲሱን ህይወት የሚደግፍ ሌላ አዲስ የህይወት አስተሳሰብና ስርዓት ውስጣችን መብቀል አለበት። ያ የሚበቅለው በተጻፈው ቃል ነው። አሜን። እስቲ ወፍራም አሜን። ሃሌሉያ አሜን አሜን። ክብር ሁሉ ለኢየሱስ ይሁን። ስለዚህ አርነት በአንድ ጊዜ የሚካሄድና በአንድ ጊዜ የሚደረግ ነው። አሁን ባለነው በያዝነው ርዕስ ነፃነት የጭቆናው ማለት ነው። ይሄ አርነት ጨቋኙ በአንድ ጊዜ ሊሄድ ይችላል። መጽሐፍ ቅዱስም እንደዚህ ነው የሚለው እኮ በቃ ይመታል እኮ ነው የሚለው። ይመታል ግን
ጨቋኙ ያመጣው ስርዓት ግን ዴይሊ መመታት አለበት። በተጻፈው ቃል አስተሳሰቡ፣ አሰራሩ፣ አካሄዱ፣ አመለካከቱ እንዴት እንደሚያስብ እንዴት እንደሚያቅድ በውስጥ ያለው የአስተሳሰብ መዋቅሩ ግን በእለት መመታት አለ። ያ ነፃነት ሂደት ይባላል። የነፃነት ሂደት ሄዶ ግቡ ምንድነው ብትሉኝ በውስጣችን ላለው ብቃትና በውስጣችን ያለውን ራዕይ ኃላፊነትን ተሸክሞ በነፃነት እንዲንቀሳቀስ የሚያደርግ ዓለምን ይፈጥርልናል። አሜን። እስቲ አሜን። አሁን በዚህ ክፍል ላይ እንግዲህ ወደ መጨረሻው ስመጣ በዚህ ክፍል ላይ አሁን የምንመለከተው ታዲያ ይኸውላችሁ ዘጸአት ተነጋገር፣ አርነትን ተነጋገር፣ ባሪያን ተነጋገር፣ አሸናፊ የሚለውን ስም ይዞ በባርነቱ መኖር እንደሚቻል እና ግን ነፃ መውጣት እንደሚቻል እድሉ እንዳለ ተነጋገርን። አሁን ታዲያ ለምንድነው ነፃና ለምንድነው አርነት የምንወጣው የሚለው እዛው መጽሐፍ ቅዱስ ለፈርዖን የተናገረው ቃል የእስራኤል የመጀመሪያው ቃል ነው። አሜን። ምንድነው? ያገለግለኝ ዘንድ ሕዝቤን ልቀቅ የሚለው የነፃነትና የዓላማ የመጨረሻ ግቡ ነው። በዚህ ክፍል ላይ እንደምንመለከተው በዘጸአት ውስጥ እንደምንመለከተው አርነታችሁ ለምን፣ ነፃነታቸው ለምን፣ መውጣታቸው ለምን ሲል ምንድነው? ያገለግለኝ ዘንድ፣ በቃ ያገለግለኝ ዘንድ። እንግዲህ ይህንን እናነበዋለን። እስቲ ዘጸአት ላይ እንሂድ። ዘጸአት። ሃሌሉያ፣ ክብር ሁሉ ለኢየሱስ ይሁን። አሜን። በዘጸአት ውስጥ ከ7 ጊዜ ባላነሰ ይህ ያገለግለኝ ዘንድ ሕዝቤን ልቀቅ የሚለው ነገር ተጽፏል። ምዕራፍ 5 ላይ እንሄዳለን። ምዕራፍ 5 ምን ይላል? ቁጥር 1 ላይ ከዚህም በኋላ ሙሴና አሮን መጥተው ፈርዖን እንዲህ ያሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። በዓል እፈልጋለሁ፣ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። በዓል ነው የሚለው ይሄኛው ላይ። አሁን ደግሞ ቁጥር ሁለተኛውን የት እንደምናገኘው ምዕራፍ 7 እንዲህ ትለዋለህ። ቁጥር 16 የዕብራውያን አምላክ እግዚአብሔር በምድረ በዳ እንዲያገለግሉኝ ሕዝቤን ልቀቅ ብሎ ወደ አንተ ላከኝ። እነሆም እስከ ዛሬ ድረስ አልሰማህም። ያገለግለኝ ዘንድ ሕዝቤን ምን አድርገኝ? ልቀቅልኝ። ምዕራፍ 8 ሶስተኛው ምዕራፍ 8 ቁጥር 1 እግዚአብሔርም ሙሴን ተናገረው፣ ወደ ፈርዖንም ግባ እንዲህም በለው፣ እግዚአብሔር እንዲህ ይላል፣ ያገለግለኝ ዘንድ ሕዝቤን ልቀቅ። አሁንም ልቀቅ። ሶስተኛ እንደገና ወደ አራተኛው ቁጥር 20 ላይ እግዚአብሔርም ሙሴን አለው፣ ማልደህ ተነሳ፣ በፈርዖንም ፊት ቁም፣ እነሆ እርሱ ወደ ውሃ ይወርዳል። እንዲህም በለው፣ እግዚአብሔር እንዲህ ይላል፣ እንዲያገለግለኝ ሕዝቤን ልቀቅ። ለአራተኛ ጊዜ እንደገና እናነባለን። ደጋግመን የተጻፈው ቃል ደጋግሞ ማንበብ ትልቅ መልእክቱ እዛ ዋናው ዓላማ እዛ ውስጥ ስላለ ነው። አሜን። እስቲ ምዕራፍ 9 ቁጥር 1 ላይ ለአምስተኛ ጊዜ የተጻፈው እግዚአብሔር ሙሴን አለው፣ ወደ ፈርዖን ዘንድ ገብተህ ንገረው፣ የዕብራውያን አምላክ እግዚአብሔር እንዲህ ይላል፣ ያገለግለኝ ዘንድ ሕዝቤን ልቀቅ። ሃሌሉያ። ምዕራፍ 10 ላይ እንመልከት። ቁጥር 3 መጨረሻው ላይ ነው ያለው። እስኩ ሙሉን አላነበም። ያገለግሉኝ ዘንድ ሕዝቤን ልቀቅ። ይኸውላችሁ ሕዝቤን ልቀቅ ለ7 ጊዜ። እንግዲህ ሌላም ካለ እናንተ አግኙት። ለ7 ጊዜ ያገለግለኝ ሕዝቤን ልቀቅ። የምትለቀው መልቀቅ የሚለው ምንድን ነው? ነፃ ማውጣት አይደል እንዴ? መልቀቅ የሚለው አርነትን፣ መልቀቅ የሚለው መውጣትን፣ መልቀቅ የሚለው ከግብፅ ባርነት ነፃ ወጥተው መሄድን የሚያሳይ ነው። ለምን የሚለውን እዛው ይፈታዋል። ያገለግለኝ ዘንድ አዲሱ ትርጉም ላይ ያመልከኝ ዘንድ ይላል። ይኸውላችሁ ማገልገል ማለት ማምለክ ማለት ምን ማለት ነው? ማምለክ ማለት ደግሞ ለእግዚአብሔር የሚገባው ሕዝብ ሆኖ ለእርሱ መሆን ማለት ነው። አሜን በሉ እንጂ። ይኸውላችሁ ያገለግለኝ ዘንድ ሕዝቤን ልቀቅ። አገልግሎት የሚለው እዚህ ቦታ ላይ ምንድነው? አምልኮ ማለት ነው። አምልኮ ከዚህ ቦታ ከአጠቃላይ ሲፈታው ምንድነው? እንዴ አለ ምን ማለት ነው? አንተ 2 ከተማ አሰራ። አንተ ከአባይ ወንዝ መስኖ እያመጣ ግብርናን እያስፋፋ ሀገርን አጠጣ። አንተ በእነሱ በሕዝቤ በሆነው አማልክቶችንና አንተን ስም ዝናህን አወጣ።
ያገለግለኝ ዘንድ ሕዝቤን ልቀቅ ሲል ምንድነው? የእኔ ዝና ይወጣ ዘንድ፣ ሃሌሉያ፣ የእኔ ቤት ይሰራ ዘንድ ሕዝቤ ለእኔና ለእኔ ተገብቶ ያንተ ውስጥ ያለውን ስርዓት የገነባውን ያክል ለእኔ ለተቀደሰው አምላክና ለተቀደሰው ስርዓት የእኔን ነገር ከፍታ ያወጣ ዘንድ ሕዝቤን ልቀቅ ማለት ነው። ስለዚህ ሕዝቤን ልቀቅ ማለት ይሄ ነው። ሕዝቤን ልቀቅ ያገለግለኝ ዘንድ ምን ማለት ነው? ያገለግለኝ ዘንድ ቅድም እንዳልኳችሁ አምልኮ ነው። አምልኮ ማለት ምን ማለት ነው? የሚገባውን ነገር ለእግዚአብሔር መስጠት ማለት ነው። ምን ማለት ነው? ሕዝቡ ለእኔ ይገባልና ልቀቃቸው። ሕይወት ለእኔ ይገባል። ይህ ሕዝብ ለእኔ ይገባል። አኗኗራቸው ለእኔ ይገባል። ገንዘባቸው ለእኔ ይገባል። ሃሌሉያ። ስርዓታቸው ለእኔ ይገባል። አስተሳሰባቸው የአስተሳሰባቸው ስርዓት እንደኔና እንደኔ እንዲያስቡ ለእኔ ይገባል። ሃሌሉያ ይገባል። ይሄን ለዚህ ነው የጠራኋቸው፣ ለዚህ ነው የምፈልጋቸው። ስለዚህ ምን አድርግልኝ? ልቀቅልኝ። ይኸውላችሁ እውነተኛ አምልኮ ማለት ይሄ ነው። የነጻነትና የአረማን ትርጓሜ ሙሉ በሙሉ ሊፈታ የሚችለው የትክክለኛ የዓላማ ፍጻሜ ለሚገባው አምላክ እስከሚገባን ድረስ መሰጠት ማለት ነው። አልገባችሁም? ለሚገባው አምላክ እስከሚገባው ድረስ ራሳችን ይሆናል፣ ሕይወታችን ይሆናል፣ ሁለንተናችንን መስጠት። ያ ነው የነጻነትና የአርነት የመጨረሻው ጽንፉ ላይ ያለው ዓላማ። እጅ የሚገባው ከሆነ እጅህን፣ ልብ የሚገባው ከሆነ ልብህን፣ አእምሮ የሚገባው ከሆነ መስጠት። ያ ነው የነጻነትና የአርነት የመጨረሻው ጽንፉ ላይ ያለው ዓላማ። እጅ የሚገባው ከሆነ እጅህን፣ ልብ የሚገባው ከሆነ ልብህን፣ አእምሮ የሚገባው ከሆነ ከአንተ የሚወጣው ገንዘብ ይገባኛል ካለ ለአንተ ይገባኛል ያለውን ሁሉ መስጠት። ይገባኛል በቃ ይሄ ይገባኛል ካለ መስጠት። ለዛ ፍጻሜ ሕዝቤን ጠርቻለሁ፣ ልቀቅልኝ። አንተ ጉልበቱን መዘበርክ፣ አንተ ሁሉ ነገር ይገባኛል ብለህ ጠቅላላው ጊዜያቸውን፣ ሕይወታቸውን፣ ኑሯቸውን ሁሉ በእነሱ ከተማ ሰርተህ ከበድክ። አሁን ግን ለአንተ አይገባም ይሄ ሕዝብ። አሜን በሉ እንጂ። ታውቃላችሁ ለምን እንደወጣን ከሰይጣንና ከዓለም እኮ የወጣ ነው ጌታ ስለወደድን ነው አይደለም? አይደለም እንዴ? በሚገርመው ግን ጌታ መውደድ ማለት ምን ማለት እንደው ታውቃላችሁ ሲተረጎም ለሰይጣን ስለማንገባው ነው። አልገባችሁ? ይኸውላችሁ ለእኔ አሁን የኔ ዕቃ የኔ ነው፣ ይሄ የኔ ነው ስንል የኔ ነው አይደል? ለምንድን ነው የእኔ ያደረገው? ገዝቼዋለሁ አይደል እንዴ? ገዝቼዋለሁ። የገዛሁት ለምንድን ነው? ዋጋ አውጥቼ ስለገዛሁት የኔ መብቴ ነው። ይገባዋል ማለት አሁን ቶማስ ይሄ መጽሐፍ ቅዱስ ይገባዋል ማለት የገዛው የራሱ መብት ነው። በሱ እጅ ነው ያለው። በትክክለኛ መንገድ የራሱ ነው ያደረገው ማለት ነው። ያላችሁ ሰይጣን ለሰይጣን አንገባውም ስንል ማለት ትርጉሙ ምን መሰላችሁ? ለሰይጣን አንገባውም ስንል መብትም የለው፣ ህጋዊ አካሄድ የለው፣ ዶክመንት የለው። አሜን በሉ እንጂ። ይገባኛል ብሎ በእግዚአብሔር ፍትህና ፍርድ ቤት ቶማስ የእኔ ነው ሊለኝ የሚችለው ብጣሽና የብጣሽ ወረቀት ሰነድ የለው። ስለዚህ ምንድን ነው ይገባኛል የሚለው? ሰይጣን በወንድም እግዚአብሔር ግን ቶማስ ይገባኛል ሲል ገዝቶኝ ነው። ኧረ እባካችሁ አሜን በሉ። ገዝቶኝ ነው። ስለዚህ እኔ ማስረጃና ዶክመንት ላለው ሰው ነኝ እንጂ እኔ ዕቃ እንኳ መብቱን አውቆ ማስረጃ ላለው ነው ገቢ የሚሆነው በፍርድ ቤት እንኳ ሰው። እኔማ ሰው ነኝና ማስረጃ ላለው አምላክና ማስረጃውን ጭብጥ ላሳየኝ ለሱ ነው የሚገባው። ሰይጣን ማስረጃ የለውም። አየር ላይ ይንጠልጠል እንጂ ማስረጃ የለውም። ሃሌሉያ። ሰይጣንን አየር ላይ ብቻ ማንጠልጠል ማለት ምንድን ነው? ለእርሱ ከሚገባው ማንነት ወጥተን ለሚገባው አምላክ ለእርሱ የገዛውን ሁሉ ስናስገዛ ማለት ነው። ይስሎ ስለዚህ እንደዚህ ከሆነ ሰይጣን በቃ አየር ላይ እናንጠልጥለዋለን። ምን ማለት ነው? ያለ ስራ እናስቀምጠዋለን። አሜን በሉ እንጂ። እያለ ማስረጃ ስለሌለው በቃ ለኔ ላይ ዞር በል ብየው በቃ ሄዶ እኮ ሰይጣን የአየር አለቃ ነው፣ እዛ ነው የሚቀመጠው አይደለ? አሜን በሉ። ለእግዚአብሔር የተገዛ ህይወት ውስጥ ሰይጣን እድል ፈንታ የለውም።
ይገባቸዋል? የለውም። ስለዚህ ለእግዚአብሔር ይገባዋል። ለምን? ላይፉን ሰጥቷል። በኢየሱስ ሕይወት ማለት በደሙ አማካኝነት የእርሱ የሆንኩ ነኝ። ስለዚህ ሕጋዊ መብት አለው በእኔ ላይ። ስለዚህ አሁን እኔ የምሰጠው ሕጋዊ መብት ስላለው ነው እሱ ለእሱ የምሰጠው። በቃ እኔ አሁን ይሄ ያንተ ነው ይሄ ያንተ ነው የምለው በሞራል አይደለም፣ ወይም በቃ ዝም ብሎ ሃሌሉያ ሰው ስለነገረኝ ሰባኪ መጥቶ አሁን ስለሰበከኝ አይደለም። ሰባኪ በሰበከን ብቻ የምንኖር ከሆነ አደገኛ ነው። መረዳት አለብን፣ ያንን ነገር ማወቅ አለብን። እኔ አሁን ለአንዴና ለዘላለም በቃ ለሰይጣን አልሆንም ብዬ ስል ጀብድ አይደለም፣ ገብቶኛል። ይኸውላችሁ አንድ የፈለገ ሰው ተስፋ ቢቆርጥ ምን ቢሆነ ነገር ቢደርስበት ለሰይጣንና የሰይጣንን ነገር ሊያስብ የማይችለው በቃ ለእሱ እንደማይገባው ሲያስብ ነው። አሜን በሉ እንጂ እንዴ! ሰይጣን እኮ የሚከድበት አማራጭም አይደለም። ዓለም ለአማራጭነት ሰይጣንም ለአማራጭነት እኮ ሊቀርቡ ሰነድ የላቸውም። ዓለምም ሆነ ሰይጣን እኛን ሊገዛ ከፈለገ ግን በጭቆና ነው፣ በማስገደድ ነው። በማስገደድ ነው እንጂ ዋጋን አሳየ የምትለው ዋጋው የለውም። ምንድነው? የኔ ነው። ምንድነው? ፈረሴ ናት። ምንድነው? በቅሎዬ ናት። እኔ ያሳደግኳት። እሱ በሕገወጥ አንድ ቀን ገባና ያዛትና ፈረሱ አረጋት እንጂ በይገባኛልነትማ ደም የተከፈለበት በቀራንዮ ትመስክር። ቀራንዮ ይመስክር። እስቲ አሜን በራ። ሃሌሉያ! ቀራንዮ ይመስክር። ይሄ እኮ የሚባል መዝሙር አለ አይደለም? ቀራንዮ ትመገላላላላ እስቲ በለው እባክህ ታጠቀው አለ እኮ እንደዚህ የሚባል የሊሊ መዝሙር ነነነ 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 ላዚመው እንጂ ምን በቃ ይመስክር። ቀራንዮ እንኳን ትናገራለች፣ ጎልጎታ ትመሰክራለች። እኔ በደም እንደተገነዛው በቃ ታውጅልኛለች። ማስረጃ አለኝ። የምድር ማስረጃ፣ የሰማይ ማስረጃ፣ የመላእክት ማስረጃ፣ የእግዚአብሔር ማስረጃ፣ የሰው ማስረጃ። ኧረ እባካችሁ አሜን በሉ። ሃሌሉያ! ይህም ብቻ አይደለም። ሐዋርያት ከመጥምቁ ዮሐንስ ጀምሮ እስከ ትንሣኤው ድረስ ማስረጃ አሉ። ሐዋርያቶች ይህን ጽፈውልናል። ማስረጃ እኮ አለን። እኛ በደሙ እንደተገዛ መሲሁ እንደመጣ ማስረጃ አለን። ይኸው ከዚህ ሁሉ በላይ ደግሞ ማስረጃ ውስጥ ገብቶ የሕይወት ምስክርነት ከውስጤ አንተ የጌታ ነህ ይለኛል። ማስረጃ አለኝ። መንፈስ ቅዱስ ደግሞ በውስጤ ማስረጃ ነው። ማስረጃ ነው። ለዚህ እኮ ነው ሃሌሉያ። ኧረ ማስረጃ ብሎ አጠገባችሁ ማስረጃ። ለዚህ እኮ ነው መንፈስ ቅዱስ የርስታችን መያዣ ማለት ምን ማለት ነው? ቀብድ ዋናውን ክርስቶስ ሙሉ ምጽአት ሲመጣ ጠቅላላ እንረከበዋለን። እንግዲህ የምንረከበው ብዙ ነገር ነው የዛን ጊዜ። አሁን ግን ምንድነው የተወሰነውን መያዣ በቀብድነት ይዘናል። እሱም ኤፌሶን ምዕራፍ 1 ቁጥር 14 ላይ ታገኙታላችሁ። ስለዚህ ውስጥ ያለው ለዚህ ነው በእግዚአብሔር መንፈስ የሚመሩ እነሱ የእግዚአብሔር ልጆች ናቸው ይላል። ይህም ብቻ አይደለም። ሃሌሉያ! ማስረጃው ጠንከር ሲል ደግሞ ምን ይላል መሰላችሁ? መንፈሱ ከመንፈሳችን ጋር ሆኖ የእግዚአብሔር ልጆች መሆናችን ውስጥ ምን ያደርጋል? ይመሰክርልናል። ስለዚህ ውስጥ የምስክርነት ያንተ የሰይጣን አይደለም፣ የዓለም አይደለም፣ የኃጢአት አይደለም፣ የእስራት አይደለም፣ የቀንበር አይደለም። አንተ የጌታና የጌታ ብቻ ነው የሚል የውስጥ ምስክርነት አለ። ሃሌሉያ! የውስጥ ምስክርነት አለ። ስለዚህ በቃ እኔ በምስክርነት የከበው ማስረጃው ውስጥና ውጭ ከቦኛል። እኔ ለአንድና ለመጨረሻ የማን የጌታ ነኝ። እናንተ ለአንድና ለመጨረሻ ለማን ብቻ ናችሁ? ለጌታ ናችሁ። ስለዚህ አሁን ለጌታ ስገዛ በቀንበር አይነት መንፈስ አይደለም። ምንድነው? ነፃነትና አርነት ወጥቼ ፈቃዴ ይሄ ነፍሴ ይገባሃል፣ ህይወቴ ይገባሃል፣ ስጋዬ ይገባሃል። የማይገባህን አይደለም የምሰጥህ። ምንድነው? የሚገባህን ነው። አንድን ነገር ለሚገባው ሰው ከሰጣችሁት ያ ባርነት አይደለም፣ ያ ጠምዛዥነት አይደለም፣ ማኒፑሌሽን አይደለም፣ ያ ገዥነትም አይደለም። የሚገባውን ለሚገባው ሰጣችሁ። እግዚአብሔር የሚገባውን ስለሆነ እኔ ለሚገባው ስገዛ አሁን ፈቃዴን በውዴታ ነው የማስገዛው። ማለት በቃ ፈቅጄ ወድጄ ገብቶኝ የእሱ እንደሆን ገብቶኝ ነው። ሰይጣን ግን ለሰይጣን ግን አሁን የሚገባው ነብጥን እኔ አይደለሁም፣ አልገባኝም፣ ምንም ማስረጃ የለውም፣ ምንም ዶክመንት የለውም፣ ምንም ውስጣዊም ሆነ ውጫዊ ማስረጃ የለውም። በአየር ላይ ግን የተንጠለጠለ የተቀጣ ነው እሱ። ሰይጣን የተቀጣ ነው። እስቲ አጨብጭቡ። የተቀጣ ነው ለመጨረሻ። ሃሌሉያ! ስለዚህ ያገለግለኝ ዘንድ ሕዝቤን ምን አድርግ
ልቀቅ። የአርነትና የነጻነት ዓላማ በሉት አጠግባችሁ ላለሁ የመጨረሻ ጣራው ለእግዚአብሔር የእኛንና እኛን የእኛን የሆነውን ነገር ሁሉ ማስገዛት ነው። አንዳንድ ጥቅስ አንብቤላችሁ ጨርሳለሁ የዛሬ ሆነ። ሃሌሉያ። ዘጸአት ላይ ቶሎ እንሄዳለን። ምዕራፍ 8 ላይ ከቁጥር 25 ጀምሮ እስከ 29 ድረስ እንደዚህ የሚል ቃል እናገኛለን። ምን አለ? አንድ ወቅት ላይ ፈርዖን ምን አለ መሰላችሁ? ሂዱ አለ። ነገር ግን ርቃችሁ አትሂዱ። ይኸውላችሁ አንደኛ የሰይጣን አሁን የምንመለከተው ፕሪንሲፕል ልቀለቃችኋለሁ፣ ነፃ ውጡ፣ ሂዱ፣ አገልግሉ። ግን ስታገለግሉ ርቃችሁ ሳይሆን ቀርባችሁ አገልግሉ። ለእኔ ቅርብ ሆናችሁ አገልግሉ። ምን ችግር አለው? መጀመሪያ በአገሬ ሰው አለ ኖ አሉት፣ መለሱለት ለራሱ። የግብፅ ሰዎች እኮ የእኛ አምልኮ ራሱ እርኩሰት ስለሚመስላቸው ስለሚዋጉንና ስለሚጠሉን በቃ ይቅርብን። በቃ እንደዛማ ከሆነ አለ እንደዛማ ከሆነ እሺ ከግብፅ ወጣ ብላችሁ ምድረ በዳ ላይ ብቻ 3 ቀን አይደለም እዛ ለሰው አምልካችሁ ቶሎ ነው አትራቁ። ይግባችሁ። ምዕራፍ 10 ደግሞ ምዕራፍ 10 ቁጥር 11 እናንተ ወንዶቹ ሂዱ፣ ሴትና ልጆች ለእኔ ይገዙ፣ ወንዶችን ልልቀቅላችሁ። ሁለተኛው ደግሞ አማራጭ ሰይጣን እኮ አማራጭ አለው። ሶስተኛው አማራጭ ምዕራፍ 10 ላይ ከቁጥር 24 ጀምሮ እስከ 26 ምን አለ? እናንተ ሂዱ፣ ከብቶቻችሁ ግን ይቅሩ። እናንተ ሂዱ፣ በቃ አሁን ወንድም ይሄድ ሴትም ይሄድ ሁሉም ይሄድ። ምን አድርጉ? ከብት የሚባል ነገር ይቅር። ይኸውላችሁ ልክ አሁንም ሰይጣን የሚጠቀመው ፕሪንሲፕል ይሄ ነው። ይኸውላችሁ ሰይጣን አሁንም በአማኞች ሕይወት ውስጥ የሚጠቀመው የአገልግሎት የመጨረሻው ምንድነው ማለት ለእግዚአብሔር ሁሉ የሚገባውን የእኛ የሆነውን ነገርና ከእኛ የወጣውን ሁሉ መስጠት ነው አምልኮ ብያለሁ። ምን እያለ ነው ግን ሰይጣን አሁን? ይኸውላችሁ ምን እያለ ነው? አምልኩ ከነሁሉ አንተናችሁ ሂዱና አምልኩ፣ ግን አትራቁ ማለት በፈለኩ ጊዜ ላመጣችሁ እችላለሁና አትራቁ። ብዙ አማኞች የሚሸወዱት እርሱ ነው ማለት ከሱ ራቅ ብለው አይሄዱ፣ ከሲስተሙ ከውስጣቸው አይነቅሉ፣ ቀረብ ብለው ነው። ስለዚህ በፈለገ ጊዜ ሄዶ በሪሞት ኮንትሮል ይቆጣጠራቸዋል። በቅርብ ስለሆነ ሪሞት እኮ ነው ቅርበት። ይኸውላችሁ ቲቪ ታውቃላችሁ አይደለ? ቲቪውን በቅርብ ነው አይደለ? አሁን ቲቪው እዚህ የሆነ እናንተ ከውጭ ሆናችሁ ብትመጡት አይሆንም አይደል? አያችሁ? በሪሞት ግን የሚሰራው እዚህ ጋር ፊት ለፊት ሆኖ ሲል ያና የሚገናኝ ምን ማለት ነው? እኔና እናንተ የምንገናኝበት ስፍራ ሆኑና ባስፈለገኝ ጊዜ ልከፍት ቢሮውን አይደለ እንዴ? ባላስፈለገኝ ጊዜ ልዘጋ። እንደዚህ ከሆነ ሰይጣን ልክ እንደዚህ ነው የሚያደርገው። በሪሞት የሚቆጣጠራችሁ አካባቢ ነው ለቃችሁ እንድትሄዱ እንጂ ሙሉ በሙሉ ለቃችሁ እንድትሄዱ አይፈልግም። ከዛ ደግሞ ወንዶች አለ። ከዛ የሚገርመው ነገር ደግሞ ምን አለ? እሺ እናንተ ሄዱ ከብቶቻችሁ። ሙሴ ምን እንዳለ ታውቃለህ? በምንድን ነው ማምልኮ የምናመጣው? በምንድን ነው እግዚአብሔርን የምናመልከው? እኛነታችን ብቻ ሳይሆን እኮ በስጦታ የምናመልከው ነው። እንደውም በምን እንደምናመልከው እዛ ስለሚነግረን የእኛና የእኛ የሆነው ነገር ሁሉ መውጣት አለበት። ስለዚህ ምንም ነገር ቢለም ቢያዘብ የዛን ጊዜ እንድናቀርብለት ሁላችን ነፃ መውጣት አለበት። አሜን። እስቲ አሜን። በእንደዚህ አይነት መንፈስ ውስጥ ያለ ሰው ይኸውላችሁ ሰይጣን ገንዘቡን በሪሞት አይቆጣጠርም ማለት አትስጥ ለእግዚአብሔር ቤት ምን ያደርግልህ? ኧረ ተው እንጂ ምን ያደርግልሃል? ቷ ሪሞት እኮ አለው። ሪሞት አንተን ስጥ ያንተ የሆነውን ነገር ስጣረ ብላ ተው ማራ ስጡ እያሉ ነው። አንተ ማከባክ እንደ ብላው እንጂ ብላው። ከብት እኮ ያስፈልጋል። ኧረ ከብት ያስፈልጋል። ይኸው ሰይጣን የሚለው በመስጠት ላይ እስራት ያለባቸው ሰዎች ይኸውላችሁ የአምልኮ የመጨረሻው ግብ ያልገባቸው ናቸው። የመጨረሻው የአምልኮ ግብ ራሱን የሰጠ የሱን ይሰጣል፣ የሱን የሰጠ ሰው ራሱን እስከሰጠ ድረስ ልክ ነው የሚለውን ሕግ ያወጣል። ስለዚህ መጽሐፍ ቅዱስ እንደሚናገረው እነዚህ ሶስቱ ነገሮች በጣም ወሳኝ ናቸው። አትራቁ፣ የተወሰነው ይሄድ፣ እናንተ ውጡ፣ ግን የእናንተ ነገር አይውጣ የሚለው ይሄ ፕሪንሲፕል ነው። አሁንም ሰይጣን ልክ እንደዚህ ነው የሚለው።
ልክ እንደዚህ አይነት ስርዓትን ነው በእግዚአብሔር ሕዝቦች መካከል የሚያስቀምጠው። ስለዚህ መጨረሻ ስዘጋው በምድረ በዳ ታዲያ እግዚአብሔር በሕዝቡ የተቸገረው በሶስት ዋና ዋና ኃጢአት ምን እንደሆነ ታውቃላችሁ? አንደኛ ዘዳግም 32 ላይ አማልክቶቻቸውን የግብፅን ጥጃ አመጡና አመለኩለት። አይደለም? ይሄ ውስጥ ያለው ስርዓት ነው። አይደለም እንዴ? ሶስተኛ አብዛኛው የወደቁት በምንድን ነው ሲል መጽሐፍ ቅዱስ በእግዚአብሔር አመራርና እግዚአብሔር በሾማቸው አመራር ላይ በመነሳት ትዕቢት ኃጢአት፣ በትዕቢት ኃጢአት ብዙዎች ምድረ በዳ ወደቁ። የመጀመሪያው የጣዖት ኃጢአት፣ የሁለተኛው የትዕቢት ኃጢአት፣ ሶስተኛው ደግሞ ከዓለማውያን ማለት ከሞዓባውያንና ከሌሎችም ሴቶች ልጆችና ወንዶች ልጆች አመነዘሩ። ምንዝርና መንፈሳዊ ምንዝርና ጣዖትን ማምለክ ነው። አካላዊ ምንዝርና ከወንድ ወይም ከሴት ጋራ ከዓለማውያን ወይም ደግሞ ከጋብቻ በፊት ወይም ደግሞ ከጋብቻ በኋላ ከተጋባው ሰው ውጪ የሚደረግ ምንዝርና። እነዚህ ሶስት ነገሮች እስራኤልን በምድረ በዳ ጥለዋቸዋል። እነዚህ ሶስት ነገሮች ከየት ወጡ? ከሰው ውስጥ ወጡ። ስለዚህ ግብፅ ተከትሏቸው ነው የወጣው የግብፅ ስርዓት። ስለዚህ ምን አደረጉት? የግብፅን የጥጃ እኮ ሲስሉ በግብፅ ውስጥ ያለው አንዱ ጣዖት እንደሆነ የጥጃ ምስል ነው። ያንን ያመጡለት ባሪያ ታውቃላችሁ። ባሪያ የመጨረሻ ነፃነት ሲሰማው ምን እንደሚሆን በገዛው ላይ ሳያምፅ ነፃ ባወጣው ላይ ያምፃል። የባሪያ የመጨረሻው ግቡ ይሄ ገብቷችኋል? ልድገመው። ይኸውላችሁ ባሪያ የመጨረሻው መብቱን የሚወጣው በገዛው ላይ በቃ ተንበርክኮ በለቅሶ በምናምን እየተደበቀ ያለቅሳል እንጂ ነፃ ለማውጣት አመፃ ያስነሳል። ጣጥ ነው የሚለው ግን እኮ ውስጡ አመፃ ሊያስነሳ የሚችል ፖቴንሻል አለው። ግን ሰውየውን ስለሚፈራ ጸጥ ይላል። ነፃ ባወጣው ላይ ልክ መብቱን ሲያገኝ ግን ማን ነው እሱ ይላል። እሱ ማን ነው? ከግብፅ ያወጣውን እኮ ከባርነት ከ430 ያወጣው እሱ ማን ነው? ማን? እግዚአብሔር። እሱ ማን ነው? ሙሴ። እሱ ማን? አሮን የተባለ ምንድን ነው እሱ? ምንድን ነው እሱ? ምንድን ነው? ስለዚህ የባሪያ መቼ ነው ትዕቢቱ የሚወጣው ስትሉ ነፃነት ያወጣውና ነፃነት የተሰማው ጊዜ ላይ ነፃ አውጩ ላይ ይታበያል። ስለዚህ አንዱ የባርነት ውስጣዊ ይዘትና ጭቆና ከጨቋኙ ተለቋል። ጭቆናው ግን ምን ያደርጋል? ይወጣል። በቃ ጊዜ ጠብቆ ምን ያደርጋል? ወጣ አለው ይላል። ሶስተኛው ቅድም እንደነገርኳችሁ ምንድን ነው? ተቃራኒ ጾታል። ምክንያቱም ታውቃላችሁ በግብፅ ውስጥ መቼም ታውቃላችሁ ብዙ ነፃነት የላቸውም። አስገባሪዎች አሉ፣ ገባሪዎች አሉ፣ ምን አሉ። በቃ እንዴ ምንም እኮ ከሚስት ጋር ከምን ጋር የመገናኘትም ጊዜ የለም። ውልደት እንኳን የተወለደ ሁሉ ይውጣ ተብሎ እንደውም አዋጁን አልሰማንም እንጂ እንዳይገናኙ ተብሎ ሊሆን ይችላል ባልና ሚስት። ከዛ በኋላ እንዳይወለዱ አልተጻፈልንም። ግን ምክንያቱም የዕብራውያን አወላጆች እግዚአብሔርን ስለሚፈሩ ምን አደረጉ ይላል ወንዱን በቃ ዝም ብሎ እንትን አሉና በኋላ ሲጠየቁ ምን አሉ? እንደ የዕብራውያን ልጅ ነው ቶሎ ነው እኛ ሳንመጣ ይወጣል አሉ። አሜን። ከዛ በኋላ ፈርዖን ያደረገ የሚመስለኝ እንዳይወለዱ ሊለያዩ ነው ማለት ነው። ለዚህ ነው ግብፅ ምድረ በዳ ላይ የዛ አራራ ነው የወጣው። በቃ ወጣ። ከዛ በኋላ ከሞዓብ ልጆች ላይ አንዱማ ምን እንዳደረገ ታውቃላችሁ? አንዷን ጠቅላላ ደመናው ክብር ወርዶ ታውቁታላችሁ ታሪኩን። የደመናው ክብር መጣ። ታላላቅ ምልክቶች እሳቱ እያንቦለቦለ እያለ ህዝቡ እየሰገደ እያለ አንዷን ይዞ በቃ እንደው የሚገርም እኮ ነገር ነው። እኔ አንዳንድ ጊዜ ይገርመኛል። ቸርች ውስጥም እኮ በነመርኩ ማን እንደሆነ ጭጣው በመነ አብሮ ተያይዞ ኢላማ ከመጣ አጠገባ ደግሞ ሃሌሉያ ሃሌሉያ ስለ ቅድስና ሲሰበክ ዞር ብለውና እኔን አይደለም አንቺን አይደለም እኔና አንቺ መብት አለን አይመለከተንም ብቻ ዝም ብለሽ አምልኬ ሃሌሉያ ሃሌሉያ ሃሌሉያ። በኋላ እነሱን ሰዎች ሲያይ በመገለጥ ካልሆነ አታውቋቸውም። ምክንያቱም መንፈሳዊ ነው የሚመስሉት። ቤታቸው ግን መርፌና ክር ይሆናሉ። አስቸጋሪ ነገር ነው። እግዚአብሔር ያላደረገው መርፌና ክር አደጋ አለው። እግዚአብሔር መርፌና ክር እንድንሆን የሚፈቅድልን በጋብቻና በጋብቻ ብቻ ነው። አጨብጭቡ እዚህ ላይ በጋብቻና በጋብቻ። ሃሌሉያ። አሁንም ደግሞ
ደግመዋለሁ። እግዚአብሔር እንደዛ አይነት ነገር የሚፈቅደው በጋብቻና በጋብቻ ደግማቸው አይጨብጭቡልኝ እዚህ ላይ በጋብቻና በጋብቻ። ከዛ ውጪ ያለ ቴዎሎጂ አጋንንታዊ ነው፣ ስጋዊ ነው። የገዛ አራራነትንና ውስጣዊ ፍላጎትን ለማሟላት ነው። ጥቅስም ቢጠቀስ ጥቅሱ እንደዛ አይልም። እስቲ ወደ ላይ ከፍ ብለ ወደ ታች ወረድ ብለ አንብበው አይልህም። ሃሌሉያ ጨብጭቡ ባካችሁ። አንድ ጊዜ አንደኛ ቆሮንቶስ ምዕራፍ 7 እኔ እኮ በጣም እዚህ ምድር ላይ ያለ ነገር አቤት ጉድ እኮ ነው። አንደኛ ቆሮንቶስ ምዕራፍ 7 አትከላከሉ የሚላል፣ እርስ በርሳችሁ አትከላከሉ የሚለው የሚገርመው አሁን በቃ ያትከላከሉ የተባለ ክርስቲያን ይጨበጨባል። ዳግመኛ የተወለደውን እኮ ስለ ዓለም እያወራው አይደለም። ዓለምማ ምንም አያውቅም ስለዚህ ነገር። ክርስቲያን ይጨበጨባል። እኔ ድንገት ይሄ ነገር ጆሮ የገባ አትከላከሉ እንዴ! አረ እግዚኦ መሐረነ ክርስቶስ! ወደ ላይና ወደ ታች አንብቡ። ስለ ተጋቡ ሰዎች ነው። በጾም ጸሎት ጊዜ ላይ ነው የሚለው። በጾም ጸሎት ሲሆን ወንዱም ሴቷን ተስማምታ ከዚህ ነገር ሲታቀቡ ራሱ አንድ ጾም ጸሎት ነው ይሄ። ወደው ተስማምተው ለ3 ቀን ምን ብለው ሰይጣን በመካከል እንዳይገባ እንዳይፈተን ለጊዜው ይሁን ነው የሚለው። ገደብ ይኑረው። ግን ከዛ በኋላ ገደቡን ከተናገሩ በኋላ አትከላከሉ ማለት እሱ መንፈሳዊነት ተሰምቶት ወደዛ ጠረፍ ደግሞ ሄዶ ሚስት ስትፈልግ እሱ ደግሞ ወይም ደግሞ ባል ሲፈልግና እሷ መንፈሳዊነት ተሰምቷት በጾም ጸሎት እዛ ላይ አትከላከይ። ገደቡን እናንተ አብጁ። ልክ ጾም ጸሎቱ ሲጨረስ ማከናወን ትችላላችሁ። ስለ ባልና ስለ ሚስት በሉ ታጠቅላችኋል። ግድ የላችሁም። ስለ ባልና ስለ ሚስት፣ ስለ ባልና ስለ ሚስት አትከላከሉ ማለት ይሄ ነው ትርጉሙ እዛ ላይ እንጂ በቃ በጮኝነት ጊዜ ወይም ደግሞ አንዷ ስትመጣ ወይም ደግሞ እንደው የታየ ሁሉ ይሄማ ካለ በምን እንለያለን? እኔ ልንገራችሁ ክርስትና እንደዚህ ከሆነ እኔ አልፈልገውም። ምን አመጣኝ እዚህ ምን አመጣኝ ማለት ምንድነው ልዩ የሚያደርገው ነገር? መጽሐፍ ቅዱስ በመጀመሪያም እኮ ኢየሱስ ምን አለ መሰላችሁ? እንዴ በመጀመሪያ አለ እኮ ኢቭን እንኳን ፍቺ አልፈቅድም አለ እንዴ። እንኳን ሁለተኛና ሶስተኛ ልትይዝ ቀርቶ ከኢየሱስ የበለጠ ሐዋርያና ትልቅ መጽሐፍ ቅዱሳዊ የሆነ መሪ የሰጠናል እንዴ? ፍቺ እንኳን አይሆንም። ፍቺ እንደው በቃ እናንተ በቃ እንቢ ብላችሁ እንኳን በቃ የሆነ ነገር ከሰው ድካም የተነሳ ከሆነ እንኳን በዝሙት ከሆነ እሱም እንኳን ቢሆን ዝሙት ከሆነ ይማራት መጀመሪያ ይማረው፣ እድል ይስጥ መጀመሪያ። የመጨረሻ ግቡ ፍቺ አይደለም። የመጨረሻ ግቡ ጋብቻው ነው ግቡ። አሜን በሉ እንጂ እስቲ አሜን በሉ። ሃሌሉያ። ስለዚህ እግዚአብሔር የሚያውቀው ስለ 2 ሰዎች እንጂ ስለ 3 ሰዎች አያውቅም። እሱንም ስለ 2 ሰዎች የሚያውቀው ትክክለኛ ንጹህ የሆነ መኝታው የተጋቡትን እንጂ ከተጋቡት ውጪ አያውቅም። ክርስቶስም ተናግሯል እኮ ስለ ጋብቻ እኮ ነው እዛ ላይ የጻፈው። በዚህ ዘመን ግን ብዙ አጋንንታዊ ትምህርቶች አሉ። ለምን? በውስጣችን ያለውን የግብፅ ስርዓት የሚቀሰቅሱ የዓለም ስርዓት የሚቀሰቅሱ ይፈልጋል። በቃ ወደ ኋላ ሊመልሰን ይቀሰቅሳል። ስለዚህ እስራኤሎች በአምልኮ ወድቀዋል። አማልክትን በማምለክ በጥጃ ምስል ወድቀዋል። በዛም ተቀስፈዋል፣ ተቀጥተዋል። ሁለተኛ ደግሞ በትዕቢት ኃጢአት ተቀጥተዋል። ሶስተኛ ደግሞ በዝሙት ኃጢአት ተቀጥተዋል። ስለዚህ የእግዚአብሔር ሕዝብ ነው የሚጠበቅበት። ከዘፍጥረት ይወጣል፣ ዳግመኛ ተወለደ ማለት ነው። አዲስ ፍጥረት ሆነ። ባሪያ ከሆነ በኋላ እንደገና እግዚአብሔር ካገዛዝ አወጣው። ዜሌዋውያን ሲገባ ዜሌዋውያን ተቀደስ፣ በቃ ቅድስና ነው አይደል? ምንድነው የሚለው እግዚአብሔር? ይኸውላችሁ ተፈጠርክ፣ ከዛስ ወጣህ። አሜን በሉ እንጂ አሜን። ከዛ በኋላ ምን ሆንክ? ተለየህ፣ ተቀደስክ። በቃ ለእግዚአብሔር ለአምላክ ዜሌዋውያን ሁን። ምን ማለት ነው ዜሌዋውያን? ይኸውላችሁ የካህናቱ ስርዓት ሁሉ ነገር በደምና በቅባት የተቀደሰ ነው። ስለዚህ በደሙ በመንፈስ ቅዱስ ማሰራት ተቀድሰ ሕይወትህ ለእኔ የተገዛ ይሁን የሚል ነው። ሌላው ደግሞ ወደዚህ ሲል ዘኍልቍ ምን ስርዓታዊ ሕይወት ይኑርህ፣ ተደራጅ፣ ታጠቅ። ይኸውላችሁ ዘኍልቍን ስታነቡ የሚያደርገው ወታደራዊ ስልጠና እንደ አርሚ መሆኗ፣ ስርዓት ያለው እንቅስቃሴዋ፣ ውበቷና ድንኳኗ፣ አሰራሯና ስርዓቷ፣ ይሄ ሁሉ አፈራረዷና እንቅስቃሴዋ፣ ይሄ ኦርደር መለኮታዊ ስርዓት ይኑርህ። በመለኮታዊ ስርዓት ተመላለስ። ከቅድስና በኋላ ያንን ቅድስና ደግሞ ሰራዊት አድርገን ለጠላት የሚያወጣ አቀናጅተ የሚወጣ ጦረኛ ሁን። አሜን በሉ እንጂ ለምን ወደ ከነዓን ልትገባ ነው? አሁን ጦረኛ ሁን። ዘዳግም ደግሞ ምን ይላል?
መወለድህን አስታውሳለሁ፣ እንደገና መውጣትህን አስታውሳለሁ፣ ሁለተኛ እንደገና መለየትህን ደግሜ አስታውሳለሁ፣ እንደገና ደግሞ ከነዓንን መውረስ ጦረኛ መሆን አስታውሳለሁ። በዘዳግም ማለት ይሄ ነው። ሁሉን ደግመህ ገብተህ ከነዓንን ትወርሳለህ። ይህ የነጻነት ዋናውና የመጨረሻው ዓላማ ነው። እንጸልያለን። ሃሌሉያ ሃሌሉያ። እንጸልያለን። ሃሌሉያ እንጸልያለን ወገኖቼ። ሃሌሉያ ሃሌሉያ። እንጸልያለን ወገኖቼ። ይህንን ቃል ነው የምንጸልየው። ሃሌሉያ። እስቲ እንጸልያለን። አንገቶቻችን ዝቅ አድርገን በጣም እንጸልያለን።